ጤና ይስጥልኝ ክቡራትና ክቡራን እንደምን ቆይታችኋል? እንግዲህ ከመካከለኛው ምስራቅ አዳዲስ ዜናዎች እየወጡ ይገኛሉ። እኔም በየሰዓቱ ወደ እናንተ ትኩስ መረጃዎችን አደርሳለሁ። እናንተም ይህንን አካውንት ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁን እንዳትዘነጉ። ወደ ዜናው እናልፋለን። የዩናይትድ ኪንግደም የውጭ ጉዳይ ሚኒስቴር አገራቸው ለግድ የለሽ የኢራን ማስፈራሪያዎች መከላከያ ድጋፍ መስጠቷን እንደምትቀጥልም ገልጸው ወደ መካከለኛው ምስራቅ ግጭት እንደማትገባ ግን አጥብቀው ተናገሩ። ዮቬት ኩፐር ይህንን የተናገሩት ቴሄራን በቻጎስ ደሴቶች በሚገኘው የአሜሪካ ዩኬ ወታደራዊ ጥምር ጦር ሰፈር ኢላማ ማድረጓን ከታወቀ በኋላ ነበር። ሁለቱ የባላስቲክ ሚሳኤሎች በዲያጎ ጋርሲያ ደሴት ላይ እንደተኮሱ ሪፖርቶችም አክለው ገልጸዋል። የዩኬ ጥቅም መደገፍ በባላስቲክ ሚሳኤል ስጋቶች ላይ የመከላከል እርምጃዎችን መውሰድን ያካተተም ሲሉ ገልጸውት ዩኬ ኢራን ለዓለም አቀፍ መርከቦች የደቀነችውን ስጋት እንዲሁም ለባህረ ሰላጤው ሀገሮች ያላትን ስጋት እውቅና ሰጥታለች ያሉት ኩፐር አገራቸው ግጭቱን በፍጥነት እንዲቆም እንደምትፈልግ በድጋሚ ገልጸዋል። ዎል ስትሪት ጆርናል እና ሲኤንኤን ስማቸው ያልተጠቀሰ የአሜሪካ ባለስልጣናትን በመጥቀስ በዲያጎ ጋርሲያ ላይ ባላስቲክ ሚሳኤሎችን ቢተኩሱም ኢላማቸው እንዳልመቱ ግን እየዘገቡ ይገኛሉ። ከተተኮሱ ሚሳኤሎች አንዱ በበረራ ላይ መውደቁና ሌላኛው ደግሞ በአሜሪካ ጦር መርከብ መክሸፉን ተዘግቧል። ቢቢሲ ሪፖርቶቹን ትክክል መሆናቸውን አረጋግጫለሁ ሲል ኢራን 2350 ማይል ያህል ርቀት ላይ የሚገኘውን ዲያጎ ጋርሲያን ለመድረስ የሚችሉ ሚሳኤሎች ስለመታጠቋም ጥርጣሬ እየተነሳ ይገኛል። ኢራን ሚሳኤሎቿን የተኮሰችው ከሐሙስ ምሽት እስከ አርብ ጠዋት ባለው ጊዜ እንደሆነ ቢቢሲ ገልጿል። መጀመሪያ ላይ የወጣው መረጃ ውስን የነበረ ሲሆን በወቅቱ ሚኒስትሮቹ ስለ ጦርነት ለመወያየት በለንደን ተሰባስበው እንደነበረ እየተገለጸ ይገኛል። አዳዲስ መረጃዎችን ወደ እናንተ አደርሳለሁ። እናንተም ሰብስክራይብ እንዲሁም የደወል ምልክቷን መጫናችሁን እንዳትዘነጉ። ሰላም ለሁላችሁ።